بسم الله الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه وأتباعه أجمعين ودي سوشال ميديا تكتاتاي وندمنا هتوتشي الله سبحانه وتعالى ضرب لنا مثال لهذه الدنيا لزيج التالايوش بزبات اجيق أجر ጠፊ ለሆነችው የዱንያ ሐያት ምሳሌ አደረገልን። አጭርነቷን በደንብ እንድንረዳ ከሐራም እንድንርቅ በመልካም ስራ ላይ እንድንበረታ ያን ዘላለም ችግር ህመም ርጅና ሞት የሌለበትን ሁልጊዜም በምቾት በደስታ በወጣትነት የርሜ ክልል ውስጥ ብቻ የሚኖርበትን ሀገር ጀነትን እንዳናጣ በዚች አጭር ሐያታችን የዱንያን ሐያት በደንብ እንድንረዳትና ምን መስራት እንዳለብን በተደጋጋሚ በቁርአን በተለያዩ ሱራዎች ውስጥ የዱንያን አጭርነት ياسردنا رب العالمين. يقول الله عز وجل في سورة يونس آية 24 إنما مثل الحياة الدنيا كماء أنزلناه إنما مثل الحياة الدنيا الدنيا حياة مثالي إلى الله كما إن أنزلناه من السماء كسماء إن داوردنو زناب فاختلط به نبات الأرض كسماء بوردو زناب السبب يمريت بقاي يتلاي ملكي اللاتشو كفيلو أخضر أرنغادي كفيلو أصفر بيجا كفيلو أسود كالبازنجال والعنب كفيلو أبيض يتلايو بقايوچن فرافريوچن برتقال مانغو موز عنب እጅግ በመልካቸው በፍሬያቸው በጣዕማቸው የሚለያዩ በቃዮችን ቀላቅላ መሬት አበቀለች ይላል። ሱብሃንአላህ الأرض واحد والمطر واحد ከአንድ አይነት መልክ ካለው አፈር ከአንድ አይነት ውሃ لكن والنبات مختلف የሚበቅለው በቃይ የተለያየ መልክ ያለው መሬት አበቀለች ይላል። مما يأكل الناس والأنعام ሰውና እንስሳዎች ከሚበሉት ሰው ከሚበላው كالحنطة والروز والشعير ስንዴን ይመስል ሩዝ ገብስ በቀሎ የተለያየ አዝርዕቶች والأنعام እንስሶች ሳር አሽጃሮ የተለያዩ ዛፎች መሬት ቀላቅላ አበቀለች ይላል። حتى إذا أخذت الأرض زخرفها መሬት ጌጧን ያዘች ጊዜ ይላል። የመሬት ጌጥ በተለያዩ በቃዮች መሞላቷ ነው። መሬት ጌጧን ያዘች ጊዜ ወዘየነት በጣም ያማረች ጊዜ ልክ እንደ ሙሽራ መዋቢያ ቤት ገብታ ሙሽራ ተኳኩላ ተጋጊጣ ስወጣ እንዴት ነው የምታምረው? መሬትም በተለያየ ለውን ባላቸው በቃዮች በጣም የተዋበች ያማረች ጊዜ ይላል። وظن أهلها أنهم قادرون عليها ባልተቤቶቿም
አዝመራው ባልተቤት ይሄን አዝመራችንን ከስበን አጭደን ወቅተን ቤታችን ከተን ለመጠቀም ቻዮች ነን ብለው ያሰቡ ጊዜ የቂን ያሉ ጊዜ ይላል ሱብሃንአላህ وظن أهلها أنهم قادرون عليها እኛ በዚህ ባዝመራችን ለመጠቀም ከፊሉን እየተመገብን ከፊሉን እየሸጥን ፍላጎታችንን ለማሟላት ቻዮች ነን ብለው ካሁን በኋላ ችግር የሚባል አያገኘንም ብለው እርግጠኛ የሆኑ ጊዜ ይላል ረብ العالمين أتاها أمرنا ليلا أو نهارا የኛ የጥፋት ትእዛዝ ሌይል ወይም ቀን መጣት ይላል فجعلناها أدرجنات حصيدا የታጨደች አደረግናት كأن لم تكن بالأمس ትናንት ማታ እንዳልነበረች ያ ትናንት ስትታይ የምታምር በእጅግ ያፈራች አዝመራ ፍሬዋ በጣም የሚማርክ የሆነ ፍራፍሬ አላህ በሆነ አደጋ ወይ በሳት ወይ በጎርፍ ወይ በበረዶ ተመሬት እንዳለ አጠፋት كأن لم تكن بالأمس ትናንት እንዳልነበረች ባዶ መሬት አደረግናት ይላል ድንገት كذلك ልክ እንደዚሁ نفصل الآيات لقوم يتفكرون ለሚያስተነትኑ ሰዎች አቅል ላላቸው ሰዎች አያዎቻችንን ግልጽ እናደርጋለን ይላል የሰው ልጅም ልክ እንደዚሁ ነው የሆነ አካባቢ ላይ ይሰፍራል ይተዋወቃል ይጋባል ይወልዳል ከፊሉ እናቱ ሆድ ያለ ይሞታል ገና ሳይወለድ ልክ የተዘራ አዝመራ እርሻው ላይ ሳይበቅል ገና በስብሶ እንደሚጠፋው የሰው ልጅም እናቱ ሆድ እንዳለ ይጠፋል ወይም አዝመራ ተበቀለ በኋላ ቡቃያው አምሮ ማሻአላ ጥሩ አዝመራ ሊሆን ነው ዘንድሮ ቡቃያው አምሮዋል ሲባል ድንገት ዝናብ ይጠፋና ድርቅ ሆኖ ቡቃያው ያራል ልክ ቡቃያው እንደሚያር የሰው ልጅም ከተወለደ በኋላ ደህና ማጫወት ጀምሮ ሞት ይመጣና አላህ ይወስደዋል ወይም ትንሽ ከፍ ይልና ወደ 20 አመት ወደ 30 ይጣጋና ራሱን ሲችል ወላጆቹ አጋዥ ያገኘን አረፍነ ካው በኋላ ብለው ሲያስቡ ድንገት ሞት መጥቶ ይወስደዋል ልክ አዝመራም እንደዚሁ ማፍራት ደረጃ ደርሶ በቃ አፍርቶልናል ዘንድሮ አዝመራ ይዞልናል ልንጠቀም ነው ብለው ደህና ደስ ሲላቸው ድንገት የአላህ የጥፋት ትእዛዝ መጥቶ እንደሚጠፋ የሰው ልጅም እንደዚሁ ድንገት ሞት መጥቶ ይወስደዋል ልክ በቃይ ነገር መሰለ የዱንያ ሀያት እንደዚህ ናት ይላል ስለዚህ በዚህ ባጭር ጊዜያችን ከሐራም ነገር ርቀን በኸይር ስራዎች ላይ በርትተን ማለፍ አለብን ወንድምናቶች ሶላታችን በወቅቱ ወንዶች በጀማዓ እየሰገር ከገንዘባችን ለሚስኪኖች ሰደቃ እየሰጠን ከውሸት ከሐራም ነገሮች ርቀን በኸይር ላይ እንበርታ የዱንያ ሀያት እንደምናየው ነው والله ሰው ልጅ የአላህን ፍጡር ቢያይ እያየ ካስተነተነ ራሱን በትክክል ህይወት ጎዳና መምራት ይችላል ችግሩ አናስተነትንም እኛ ስለዚህ በዚህ ባጭር ሀያታችን በኸይር ስራ ላይ እንበርታ እላለሁ የዛሬው ማስታወሻ እስከዚህ በቃናል ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ